Hello everyone, እንዴት ናችሁ? እስቲ እነዚህን ጥያቄዎች አንድ ላይ እንስራቸው። So the first one is she dash to school every day. So እዚህ ጋር ወሳኙ ነገር everyday የምትለው ቃል ነች። So every day, every morning habitual actionዎችን የምንገልጽበት ደግሞ simple present tense ይሆናል ማለት ነው። ሲምፕል ፕሬዘንት ቴንስ ይሆናል ማለት ነው። ሲምፕል ፕሬዘንት ቴንስ ደግሞ ፎርሙ ሳብጀክት ፕላስ V1 ነው ማለት ነው። ስለዚህ ከዚህ ውስጥ V1 የሆነው A እና C ነው ማለት ነው። ሶ ሳብጀክቱ ሰርድ ፐርሰን ሲንጉላር ስለሆነ B እንጠቀማለን ማለት ነው። Second one is they have lived here dash 2015. ሶ እዚህ ጋር ደግሞ have አለን ፕላስ V3 ይሄ ደግሞ ፕሬዘንት ፐርፌክት ይሆናል ማለት ነው። ፕሬዘንት ፐርፌክት ደግሞ ብዙ ጊዜ ሲንስ እና ሲንስ ፎር ጀስት ኦልሬዲ የሚባሉ ቃላቶችን እንጠቀማለን ማለት ነው። ሶ ከዚህ ውስጥ ኤግዛክትሊ ከየት ጀምሮ እንደኖሩ ስለሚገልጽልን 2015 ሲንስ እንጠቀማለን ማለት ነው። Third one is he dash seen that movie before. እዚህ ጋር ደግሞ ሳብጀክት አለን ከዛ ቨርባችን ደግሞ ምንድነው V3 ነው ማለት ነው። ስለዚህ ቨርባችን V3 ከሆነ ፐርፌክት መሆኑን እናውቃለን ማለት ነው። ስለዚህ ፐርፌክት ለመሆን ደግሞ have or has እንጠቀማለን ማለት ነው። ስለዚህ ሳብጀክቱ ሰርድ ፐርሰን ሲንጉላር ስለሆነ has እንጠቀማለን ማለት ነው። The fourth one is we dash dinner when he arrived. So ይሄ ደግሞ ሁለት አክሽኖች ያለፈ ሲሆን ለምሳሌ አንደኛው እየተደረገ አንደኛው በመሃል ሲደረግ ብዙ ጊዜ በምንድነው የምንገልጸው? በሲምፕል ፓስት ኤንድ ፓስት ኮንቲኒየስ። አንደኛው እየተደረገ አንደኛው በመሃል ስለሆነ የተደረገው ስለዚህ አንደኛውን አክሽን በሲምፕል ፓስት እንገልጸዋለን፣ አንደኛውን አክሽን ደግሞ በፓስት ኮንቲኒየስ እንገልጸዋለን ማለት ነው። ኦሬዲ በሲምፕል ፓስት ያለው ስለተገለጸ ያኛው በፓስት ኮንቲኒየስ እንገልጸዋለን። that means be ይሆናል ማለት ነው። we were having dinner when he arrived ይሆናል ማለት ነው። the fifth one is when the phone dash she was playing. ይሄ ተመሳሳይ ናቸው። አንደኛው በሲምፕል ኮንቲኒየስ ተገልጿል፣ አንደኛው ደግሞ በሲምፕል ፓስት ነው መሆን ያለበት ማለት ነው። ስለዚህ when the phone rang ይሆናል ማለት ነው። የሪንግ ፓስት ቴንስ rang ስለሆነ ማለት ነው። sixth one is it dash since morning. ይሄ ደግሞ ከሞርኒንግ ጀምሮ እየተካሄደ ያለ ነገር ነው። ስለዚህ ፐርፌክት ነው የሚሆነው ማለት ነው። ስለዚህ ፐርፌክት የሚገልጽልን እስካሁን እየተደረገ ስለሆነ አክሽኑ አላለቀም። ስለዚህ it has been raining ይሆናል ማለት ነው። ቴንሱ ምንድነው? ፕሬዘንት ፐርፌክት ኮንቲኒየስ። So the last one is she didn't dash the show last night. ይሄ ደግሞ last night የሚል yesterday, last week ምናምን ከሆነ ያሉት ቃላቶች ምን እንጠቀማለን? ሲምፕል ፓስት ይሆናል ማለት ነው። ሶ ሲምፕል ፓስት ፎርሙ ደግሞ ሳብጀክት ፕላስ V2። ኦሬዲ እዚህ ጋር የዱን ፓስት ተጠቅመናል። ስለዚህ V1አችን ስለዚህ አክሽን ቨርባችን V1 ነው የሚሆነው ማለት ነው። ስለዚህ B ይሆናል ማለት ነው።